ስራችን ይብቻ ነበር የኔናስ ግንኙነታችን። ሳምሪ አዳምጪ። እናት ነሽ። አያገባኝም ሳምሪ፣ ያንቺ ጉዳይ ነው። ሂጅበት ሂጅበት። የልጅ ልጅ እያለ ነው። ሂጅበት። ቀጥል እንጂ የልጅ ሂድበት። እኛም እኮ ስለሷ የልጅ ልጆች እኮ ማናውቀው ታሪክ አለን። ሳምሪ ስለ ሰው ልጅ ስትናገር ስለሷ የልጅ ልጆችም ሰምታችኋል። ሌላ ጣጣ ልጆቹ የልጅ ልጆቹ ጋር ደረሰ። የልጅ ልጅ አለ። ጨርሱት፣ ጨርሹ። ሂዱበት፣ ሂዱበት። በጣም ባለጌ። እኔ ሁላ የሚገርመኝ ማለት ነው አንቺ እንጃ ከሴጣን ተፈጠርሽ ነው የሚመስለኝ። ምክንያቱም ሴጣን ነው የሰው ደም የሚጠማው፣ የሰው ደም ጠጪ ሴጣን ነው እንጂ ሰው በዚህ ያክል ክፋት። ጎበዝ ነኝ ማለት ነው። አይገርም። ሰይጣን የማይሰራውን ስራ ሰርተሻል ያልሽ እየመሰከርሽልኝ ነው። ደስ አይልም። የሰይጣንን ስልጣን ለእኔ ከሰጠሽኝ እኮ በስመ አብ ዓለምን ተቆጣጠር ማለት ነው። ወንድ ልጅ ኖሮት አንቺ እኮ ወንድ ልጅ ኖሮሽ ሴት ልጅ ኖሮሽ ሰው ልጅ ኖሮት ወንድ ልጅ ኖሮት ሴት ልጅ ኖሮት ወንድ ሴት ልጅ ረተ ሴት ከሊቀት ይቅርብሽ ረተ ታብጃለሽ። ረተ ሁለተኛ አልጋ ካጠገው ፈልጊ እስቲ። እኔ እዚህ ቁጭ ብዬ ለማሳለች እንዲህ ቁጭ ብዬ እዚህ ጋር እንግዲህ ቄሮ አዳምጡ። ሴትዮ ምን እያለች እንደሆነ ለቄሮና ለእናከሌ ትተነዋል። ጠርጥር ነው። ያዙ እንግዲህ ያዝ እዚህ ጋር ያዙ ያዝ። አሁን ደግሞ ወደ ልትሄጂ ነው። አሁን ደግሞ ወደ ደቡብ ልትሄጂ ነው። ደቡብ እያልሽ ነው። ልትሄጂ ነው ወደዛ። ቄሮ ሂድበት። እሱ እኮ ነው እንደሚያደርግሽ እንጂ እንዴት ነው ሰው አያቸዋል። ቄሮን አትግደሩ ማለት እንግዲህ ደም ጠጭነት ነው። ያዙት። ተጠላታችሁን እጃችሁ ላይ አድርጋችሁን ያላችሁት የራሳችሁ እንዴ አደረስክብሽ አልተነገረን። እኔ ቱና ሞዲያ ሞት ገባል። ላንቺ ነው እንደበለጠ ተስተላለፍኩት። እኔ ኳስተላለፍኩት ለኢትዮጵያ ሕዝብ ለፋሚሊዎች እዚህ ጋር ላሉ ሰዎች ነው። እግዚአብሔርን አመስግኑልኝ ያለው እንጂ ያንቺን ስም አልጠራም። ምን አገባሽ እንዴ? ከህይወት ውስጥ ካስወጣሽ ቆየኩ። ምን አገብቶሽ ነው እንደዚህ ምትሆኝ? እንደዚህ ምትንጨረጨሪ? ምን አገባሽ እንዴ? ደም ከጠማሽ ለምን ጫካ ሄደሽ የእንስሳት ደም አጠጭ? የሰው ደም ሳይ እሱ ነው የሚሻለው። አምላክ እስራኤል አንቺ ምን አይነት አውሬ ነሽ? ልጆቼ ይሳቀቃሉ። ይቺ ወላ ማለት አስቸጋሪ። ጨዋነቷ እሷ ከአንቺ አልተፈጠረች። አዎ እንደዚህ አመስገኛት። ወንዱ ልጅሽ ከአንቺ አልተፈጠረም። አንቺ አዳት አለሻቸው ነች ወልደሻቸዋል። ይኸውልሽ አትተውሽም። እውነቱን ልንገርሽ አይደል? አትተውሽም። እውነቱን ልንገርሽ አትተውሽም። ትቀበሻለች። እመኝ። አርሽን ካላበላችሽ እኔ ደግሞ ታያለሽ። አርሽን ቁጭ ብላ አርሽን ታበላሻለች። በቃኝ እስከምትይ ድረስ ከራስሽ ጋር ማነው ጠላቴ ብለሽ ከራስሽ ጋር እንድትጋጭ ነው የምታደርግሽ። ከራስሽ ጋር ነው የምታጋጭ። እመኝ። እግዚአብሔር ምስክሬን። በቃ ገባሽ? ማን ስለሆንሽ የምትሳቀቂው? አንቺ እኮ አሁን የሆነ ስፐርም ያመጣሽ እኮ ነሽ። ከፍለሽ የምትደከይ እኮ ነሽ። ሬሳ ይዘሽ እኮ የምትኖሪ እኮ ነሽ። ሬሳ። አሁን ይልቁንስ እኔ አንድ ነገር ልንገርሽ፣ እግዚአብሔር ያጽናሽ።
አሁን ግንጋንጋ ከቻልሽ ፍየል ረጅና ፍየል ከፍየል ስር ያለው አጥንት አለ አይደለም? አጥንቱ ስትሰብሪው ጅርታ ችግር የለም እዛ እንቀበል። ዛሬ ፍሽ እሪ ዛሬ ሁላችሁም እዚህ ጋር ተንደቅደቅ ያልኩሽን እዛ ግን እቀበልሽ እመኝ። በህይወቴ ውስጥ ትልቁን አሻራ ቁጭ አድርገሽ ትልቁን ወንቅሽ ፍየል ረጅና ፍየል ማለት ነው። ፍየል ታርጅና አጥንቱ ውስጥ ያለው እንትኑ የለም ምንድን ነው? ምቅና ነው ምን የሚባለው? እኔ አላስፈራራም እሰራልሻለሁ እንጂ ግዴታ ላንቺ ማሳየት የለብኝ። ጠብቄ ግን አስገባልሻለሁ። ከዛ ግንጋንጋዬ እንትኑ የለም ቅልጥም። እኔ መናገር ችግር የለብሽ። ደም ትጠጣለች ካሽ ደም ትጠጫለሽ። ምክንያቱም እየተናገርሽ ያለሽው የታገልኩለትን ህብረተሰብ ደም ነው አይደል? ያፈሰስ ነው እያልሽ ነው በእኔ ነው ያልሽው። ስለዚህ ደም መጠጣትሽ የማይቀር ነው። ወይ ዛሬ ጠጥተሽ ነገ ትጠጫለሽ፣ ችግር የለም። ከ20 ዓመት በኋላ ትጠጫለሽ፣ ከዛም በኋላ ትጠጫለሽ። ደም ያፈሰስ ነው ደም አንቺ ትጠጫዋለሽ። ኦኬ እንዳትረሻትችን ቪዲዮ አንተ ደግሞ እንዳትረሳው፣ አሁንም እንዳትረሳው። ከዛ ፍየል ውስጥ ያለው መቅኔውን ታውጪና በማንኪያ እያደረግሽ የተሰበረው ወገቡ ላይ ከፈላ አርገሽ ከፈታ አርገሽ እዛ ላይ እንደ ጀሶ ቀብት ታረጊለታለሽ። ከዛ ይገጥማል። መቅኔው አይደል ያለቀው? ማን የጨረሰው መቅኔውን ግን? ለካ ሬሳን የተሸከምሽ አሁን ወገብ ከተሰበረ እኮ ችግር እኮ ነው። ፈላጊም የለም እኮ። አንድ ከሱ የምንፈልገው እኛ ሴቶች እንግዲህ አንድና አንድ ዘነዘናውን ነበር። እሱም የለም። ምን አይነት ገደብ ይሷንሽ? እኔ እንኳን 2 ወር እንጆ ያደርገዋለሁ። ግን እኔም ራሴ ወገቤ ወገቤ እየበላው ነበር። እኔ ግን አሁንማ ችግርን ገባኝ እኮ። ወይኔ ጌታ፣ ያንተ ችግር ደግሞ ከበድ ይላል። ፈልገህም ወደህም መቅኔ ማልቆ ደግሞ አይሆንም። አይደላቸው። የጭንቅላትስ መቅኔ መቼ ነው የሚገጠመው? የጭንቅላት መቅኔ ባክ ሰባራ ስለሆነ ነው። የእንግቱ ምንጸሩ ሰባራ ስለሆነ ነው ጋይስ። የእንትንስ መቅኔ አለቀ። የወገበክ የጭንቅላትስ እሱም እኮ አልቋል። የጭንቅላት መቅኔ ወይኔ ውሃ ከጠጣሁ እግዚአብሔር 2 ቀን የሆኖኛል። ውሃ ልጠጣ ማገባሽ ውስጥ ብቻ እንጂ ታዲያ አንቺ በጣም ባለጌ ሴት ነሽ። ወንድ ልጅ ኖሮሽ ወንድ ልጅ በዚህ ያህል እንትን ስታዋርጂ ይህንን ልጅ ጭንቅላቱ ምን ያህል እንዲሳቀቅ እንዳረግሽው ምን ያህል ነገር እንዳረግሽው አንቺ ወንድ ልጅ ኖሮሽ እኔ ምን አይነት አንጀት ኖሮሽ እንደዚህ እንደምታደርጊ ያገባል። ነገር ልጅሽ ላይ ምን እንደሚደርስ